በእናንተ መካከል እየገባ ያለ አውሬ ያሳየኝ። መስማማት እንዳይኖራችሁ እያደረገ ነው። ይሄ ሁሉ ግን የሚሆነው ባንቺ ምክንያቱም አንቺ ለእግዚአብሔር አልተገኘሽም። ልክ ነው። እግዚአብሔር እቺን ሴት በጣም ይፈልጋት ነበር። እሷ ግን ለእግዚአብሔር አልተገኘችም። ስለዚህ መንፈሳዊ ነገርሽ እየተቦረበረ ነው ያለው። እውነት ነው። ከዚህ የተነሳ ጠላት ቤታችሁ ላይ እየዘራ ያለው ክፉ ዘር አለ። በእናንተ መካከል እየገባ ያለ አውሬ ያሳየኝ። መስማማት እንዳይኖራችሁ እያደረገ ነው። የግድ የምትኖሩበት ህይወት ሳይሆን የሰላም ህይወት ነው ጌታ የሚፈልገው። አሜን። ይሄ ሁሉ ግን የሚሆነው ባንቺ ምክንያቱም አንቺ ለእግዚአብሔር አልተገኘሽም። ልክ ነው። ቆይ አንቺ አበበች ነሽ? አዎ። አዲሱ የሚባል ሰው አዲሱ ዘና ትተዋወቃላችሁ? አታውቀውም? ምን እንደምትሰራ ነገረው። እንጨት ስራ ነው። አንተ ምን እንደምትሰራው? እንጨት ስራ ነው። ከፍ ያለ እልልታ ጭብጨባ ለዚህ ጌታ ይገባዋል። ከዚህ በላይ ስሙ። ከዚች ማይክሮ ሰከንድ ጀምሮ ነገሮቻችሁ ተጠላልፎ የነገረ ነገር ሁሉ መልካም ሆኗል። አሜን አሜን። ባልታሰበ መልኩ ድል በድል አሜን። ትመሰክራላችሁ? አዎ። ለምስክርነት እንገናኝ። አሜን። ቻው። ወታችሁ ይባረክ። ይኸው ምስጋናዬ መውደዴ ማወራበት አንድ ያለ ስጦታዬ ይኸው እልልታዬ ይኸው ፍቅሬን የምገልጽበት አንድ ስለ ዞር ስለ ወደ ኋላ ታሪኬን ባወራው ማለ ረዳቴ እግዚአብሔር ነው። ለዚህ ነው መታመኔ ዝም ብሎ በሚያስፈራህ ነገር ላይ ያ የጨለማው ዘመን አለፈ፣ ምርኮ መጣልኝ እየጎረፈ የሐዘን ሽማ ከላዬ ወልቋል። ሰላሙ ቤቴ ናት። አበቃ በቃ ሲል ገደብን አብጀው ያስጨነቀኝን ሁሉ ለበጎ ለወጠው። ኤፍታ ብሎ ፈቶኛል። በደስታ ልቀኝልህ ይሁን ያለው ይሆናል። አሰልማተ ይብዛል ክብር ምስጋና ጌታን ትርህና ይብዛል